ቅዱስ አብርሃም ብንመለከት ቅዱስ አብርሃም ትክክለኛውና ቀጥተኛውን እግዚአብሔር ያላገኘ ሰው ነው። ትክክለኛውና ቀጥተኛውን አምላክ ወይም ደግሞ ፈጣሪውን ያላገኘ ሰው፣ ነገር ግን ጣዖት አምላኪ፣ በዘመኑ ጣዖት አምላኪ፣ እንደውም ጣዖት እየሰራ ለሌሎች የሚሸጥ አምላክ ግዙኝ የሚል ሰው የነበረ ነው። እንግዲህ አባቶች ይህን ትረካ በክርስትና ውስጥ ያሉ በተዋህዶ ውስጥ ያሉት አባቶች ደግሞ በጠቅላላ በክርስትና ውስጥ ደግሞ አብርሃም እንዲህ የሚል ትረካ ወይም ደግሞ እንዲህ የሚል ትርክት አለው። አብርሃም ጣዖት አምላኪ ነበር፣ በዘመኑ ጣዖት አምላኪ ነበርና ይሄንን የጣዖት ማምለክ ጣዖት መስራትና ሌሎች መሸጥን እንግዲህ ህይወቱ አድርጎ የሚኖር ሰው ነበርና በአንድ ወቅት ግን የያዘው ጣዖት ገበያ አውጥቶት አልሸጥ ይለዋል። በጣም ረጅም ጊዜ ቆይቶ በጣም እስከ ማታ ድረስ ቆይቶ አልሸጥ ይለዋል። ከዛም በኋላ በመሃል መሄድ ፈለገ፣ ወደ ቤቱ መሄድ ፈለገ፣ ደክሞታል። መሄድ እየፈለገ ያለ ግን በመንገድ ላይ እንደዚሁ ድካም ያጋጥመዋል፣ ይርበዋል፣ ይጠመዋል፣ የተለያዩ ነገሮች ያስቸግሩታል፣ ተፈጥሯዊ ነገሮች ያስቸግሩትና ያንን ጣዖት መጠየቅ ይጀምራል ማለት ነው። ያንን ጣዖት ሲጠይቅ አይመልስለትም። የሚጠይቀውን ነገር በሙሉ ሊሰጠው አልቻለም። ራበኝ፣ ጠማኝ፣ አልብሰኝ፣ ደመና ከልልልኝ፣ ፀሐይ አቃጠለኝ፣ የተለያዩ ነገሮችን ይጠይቀዋል። አልመለሰለትም። ምንም አይነት መልስ አልሰጠውም። ይህን ጊዜ እንግዲህ የሚሸከምህ እኔ፣ በዛ ላይ አፍ አለ፣ ጆሮ ተሰርቶለታል፣ አፍንጫ፣ የተለያዩ ነገሮች ተሰርቶለት፣ ነገር ግን ምንም አይነት መልስ እየሰጠኝ አይደለም። በዛ ላይ እኔ ነኝ የሚሸከምህ፣ እኔ ነኝ የተሸከምኩ ያለሁት በማለት ያንን ከእጁ ላይ ያለውን ጣዖት ይሰባብረዋል፣ ያደቀዋል ማለት ነው። ይሄም አልበቃውም፣ ሄዶ ቤተሰቦቹ ጋር ችግር ይፈጥራል ማለት ነው። የጣዖት ቦታውን፣ ጣዖት የሚሰሩበትን ቦታ፣ ቤቱን፣ ጣዖታት ያሉበትን፣ የተለያዩ ጣዖታች ተቀርጾ ያሉትን ለሽያጭ የሚቀርቡትን ሄዶ ያቃጥላል ማለት ነው። ሄዶ ያቃጥላል። እንግዲህ እንደዚህ አይነት ትረካ አለ ማለት ነው በክርስትና ውስጥ ማለት ነው። እንግዲህ ይህንን በዙሪያ ያለውን በቤተሰቡ በአባቶቹ አካባቢ ወይም ደግሞ በቤተሰቡ አካባቢ ያለውን ነገር ጠይቆ መልስ ባለማግኘቱ ምክንያት ወደ ሌላ ጥያቄ ይሄዳል ማለት ነው። ሌሎች ጥያቄ እኛ በዘመናችን እንግዲህ የተፈጥሮ አይተም ወደምንላቸው ወደ እነዚህ አፈር፣ እሳት፣ ውሃ፣ ንፋስ የተለያዩ ፍጥረቶችን ወደ መጠየቅ ይመጣል ማለት ነው። እነዚህ ነገሮች ደግሞ ደረጃ በደረጃ እየጠየቀ እያንዳንዳቸው ላይ ጉድለት ያገኛል። ይህ አባት ጉድለት ያገኛል። በስተመጨረሻ ፀሐይን መጠየቅ ይጀምራል ማለት ነው። ፀሐይም አምላክ እንደሆነ ማሰብ ጀመረና ግን ዳመና ይከላታል። እንደዚሁ ደግሞ ፀሐይ ዳመና ይከላታል። ነገር ግን ብርሃኑ ያልፍ ነበርና በደመና ውስጥ ብርሃን ያልፍ ነበረ። ፀሐይ ነች ብርሃን የሆነችው። በእርግጥ ግን የእሷ ነገር ደግሞ ተወስኗል። ለምሳሌ ማቃጠሏ የሆነ ሙቀቷ ተቀንሶ ነገር ግን ብርሃኑ ብቻ ያልፍ ነበርና እንግዲህ እነዚህ ሁሉ ውስንነቶች አሉ። እኔ በጠየኳቸው ጥያቄዎች አለና ነገር ግን ብርሃንን ተመለከተ። ብርሃንን ከተመለከተ በኋላ ምን አለ? እዚህ ጋር እንግዲህ አምላክ ወይም ደግሞ ፈጣሪ የሚባለው ከዚህ የረቀቀ ነገር ነው ማለት ነው። ከዚህ የረቀቀ ነገር ነው የሚለውን ተረዳና እንግዲህ የብርሃን አምላክ ወይም ደግሞ በተረካው መሰረት የፀሐይ አምላክ ተነጋገረኝ አለ ማለት ነው። ተነጋገረኝ፣ የብርሃን አምላክ ከሌሎቹ የሚረቀውን ነገር መረጠና ጠየቀ። እንግዲህ ከጣዖት ጀምሮ እስከ እነዚህ እስከ ተፈጥሮ ትላልቅ ግዙፍ የሆኑ ተፈጥሮችን እስከ መጠየቅ መጥቶ መጨረሻ ላይ ረቂቁን ነገር ብርሃንን ተመለከተና እንግዲህ ከዚህ የረቀቀ ነው ማለት ነው። እግዚአብሔር ከዚህ በላይ ነው ወይም ደግሞ ፈጣሪ ከዚህ በላይ ነው ብሎ በማሰብ የብርሃን አምላክ ተነጋገረ ብሎ ጠየቀ ወይም ደግሞ ይሄንን አመለከተ ማለት ነው። እንግዲህ ተራ ነገር ማሰብ የለብንም። እዚህ ጋር እያንዳንዱን ጥያቄ ሲጠይቅ በተለይ ተፈጥሮዎችን ሲጠይቅ እየሄደ እያናገረ ተራራውን እያናገረ ንፋሱን እያናገረ እሳቱን እያናገረ አይደለም የሚናገረው የሚጠይቀው ማለት ነው። ይሄንን በልቡ ያወጣል ያወርዳል ማለት ነው። እንግዲህ ይህን ጥያቄ ከጠየቀ በኋላ እግዚአብሔር መልስ ሰጠው ነው ትረካው። ያው ጊዜው ሊቆይ ይችላል፣ ሊረዝም ይችላል። ነገር ግን እግዚአብሔር መልስ ሰጠው። ያም እግዚአብሔር መልስ ሰጠው ደግሞ በኦሪት ዘፍጥረት ምዕራፍ 12 ላይ የምንመለከተውን ትረካ ወይም ደግሞ የአብርሃም ታሪክ ይጀምራል ማለት ነው። እንግዲህ አብርሃም በእግዚአብሔር ይጠራና ከአባቶቹ ቤተሰብ ወይም ደግሞ ከአባቱ ሀገር ከዘመዶቹ እግዚአብሔር ወደሚያሳየው ቦታ እንዲሄድና የእስራኤል መስራች ሆኖ በጣም ብዙ ቃል ኪዳኖችን እንዲቀበል ሆኗል ማለት። አብርሃም የምን ምሳሌ ነው? እንግዲህ እግዚአብሔር
አብርሃም የተማረ ሰው አይደለም። እንደዚህ እንደኛ እንደ ዘመኑ አሁን ለምሳሌ በቤተ ክርስቲያን፣ በሰንበት ትምህርት ቤት፣ በጉባኤ ቤት፣ በተለያዩ የክርስትና ወይም ደግሞ ክርስትና የሚገኝባቸዋል የሚባሉ ኮርሶች ላይ የተማረ ሰው አይደለም። እንዲሁ ተፈጥሮን በመጠየቅ እግዚአብሔርን ያገኘ ሰው ነው። የራሱን ህይወት ምሳሌ አድርጎ የራሱን ህይወት ተመልክቶ እግዚአብሔርን ያገኘ ሰው ነው። እንግዲህ አብርሃምን መምሰል ዝም ብሎ አይቻልም። አብርሃምን ዝም ብሎ መምሰል አይቻልም። እንምሰለው ብንል አብዛኞቻችን የውሸት ተፈላሳፊዎች ነው የምንሆነው፣ ወይ ደግሞ የማያስፈልግ ጥቅም የለው ነገር ላይ እንወድቃለን ማለት ነው። አብርሃም ምሳሌ የሚሆነው ከምን ጀምሮ ነው? ብሶተኛ ነው። አብርሃም አሁን የብሶት ሰው ነው። አሁን ዝም ብለን አይደለም፣ ዝም ብሎ ተነስቶ ሰው ያደረገውን ላድርግ አይደለም ያለው። ብሶተኛ ነው። በህይወት ውስጥ ድካም አግኝቶት ትርጉም አጥቶ ህይወቱ ምንድነው ጥቅሙ እያለ አሁን በዘመናችን የምንመለከተው በጣም በብዙ ወጣትነት ላይ የምንመለከታቸው ነገሮች አሉ አይደለ? የህይወት ድክመቶች አሉብን። ዓለም ብንመለከታት ትጎላለች፣ ብሩ አይሞላ፣ ጤናው አይሞላ፣ ሁሉ ነገር ዓለም በሙሉ አትሞላለንም እና በዚህ ምክንያት ሚኒንግ ወይም ደግሞ ፐርፐዝ የምንለውን ነገር እናጣለን በህይወታችን ላይ ማለት ነው። ይህን ጊዜ ልክ አብርሃም በዚህ መልኩ ነው ብሶተኛ ሆኖ እግዚአብሔርን ፍለጋ፣ መልስ የሚሰጠውን ፍለጋ፣ ጉድለቱን የሚሞላለት በጣም የሚደክምበት ነገር ላይ ይሄ ተራ ነገር ነው የሚለውን ይሄ የማያስፈልግ ነገር የተሻለውን የሚሰጠውን ፈጣሪ ፈልጎ ያገኘ ሰው ምሳሌ ነው ማለት ነው እንጂ አብርሃምን መምሰል ቀላል አይደለም ማለት ነው። አብርሃም መምሰል ቀላል አይደለም። ለዛ ነው ኢየሱስ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዘመኑ እስራኤልን ለማዳን ወይም ደግሞ የሰው ልጅ ለማዳን በመጣ ጊዜ በእስራኤል የነበሩ ህዝቦች ወይም ደግሞ የአብርሃም ልጆች ነን ብለው የሚያስቡትን ክርስቶስ እሱም ጨምሮ ይቃወማቸው ነበር። የአብርሃም ልጆች ብትሆኑ የአብርሃም ስራ በሰራችሁ ነበር ይላቸው ነበር። እነሱ መመኪያ ነው የያዙት። አሁን ለምሳሌ እኛ ወደ ቤተክርስቲያን ስንሄድ ከልማድ ጋር የተያዘ ሂደት አለን ማለት ነው። ወደ ቤተክርስቲያን በምንሄድበት ሰዓት ከልማድ ጋር የተያዙ ናቸው። አብዛኞቻችን ከልማድ ጋር እያይዘን ነው የምንሄደው። ብሶቶቻችንን ይዘን አንሄድም። ፍጹም የሆነ እግዚአብሔርን ለመጠየቅ አንሄድም። በቃ የሆነ ቤተክርስቲያን ግንብ ስር ስለቆምን፣ ቤተክርስቲያን ቅዳሴ ላይ ስለቆምን በጣም የጽድቅን ስራ እየሰራን የሚመስለን ሰዎች፣ በልማድ የምንመላለስ ሰዎች ነን ያለ ነው። ብሶተኞች ሆነን እግዚአብሔር ፊት የምናለቅስ ከልባችን ወድቀን ተንበርክከን የእግዚአብሔርን ምሕረት ሆነ ይቅርታ ወይም ደግሞ ራሱ እግዚአብሔርን ማግኘትም ቢሆን የምንጠይቅ አይደለንም። ትናንሽ ነገሮች ላይ ያለን ሰዎች ነን። ለምሳሌ ቤተክርስቲያኑን በማየት ህንጻውን በማየት በዓላቱን ድባቡን በማየት ውስጡ ቤተክርስቲያን ውስጥ ግቢ ውስጥ ያሉትን ነገሮች፣ ዛፎችን፣ የተለያዩ ነገሮችን በማድነቅ ብቻ የምንመላለስ ክርስቲያኖች ነን እንጂ በቀጥታ እግዚአብሔርን ፈልገን በቀጥታ ብሶታችንን ይዘን ወደ እግዚአብሔር ወይ ደግሞ ወደ አምልኮ ቦታ የምንሄድ አይደለም። ብዙዎቻችን በልማድ የምንመላለስ ነን ማለት ነው። ስለዚህ እንደዚህ አይነቱን ስርዓት ደግሞ ክርስቶስ ራሱ ይቃወማል። ለምሳሌ እስራኤላንን ራሱ ተቃወማቸው። እናንተ እኛ አብርሃም ልጆች ነን እያሉ ይጨቀጭቁት ነበርና አንተ ከየት መጣ ከወዴት ነህ? እኛ አብርሃም ልጆች ነን፣ እኛ ቅዱስ አብርሃም ልጆች ነን፣ እኛ ቅዱስ ነን ምናምን እያሉ እንደዚህ አይነት ነገሮች ይጨቀጭቁት ነበር። ክርስቶስ ግን የመለሰላቸው መልስ ምንድነው? እናንተ የአብርሃም ልጆች ናችሁ በስጋ፣ በእርግጥ በስጋ ዘራቸው ቢቆጠር የአብርሃም ልጆች ናቸው። ነገር ግን አብርሃም የሚሰራውን ስራ አትሰሩም። ስለዚህ እናንተ ምን እስራኤላዊ ደግሞ የአብርሃም ልጆች አይደላችሁም ይላቸዋል ማለት ነው። ስለዚህ ብዙዎቻችን ወይም ደግሞ አብርሃም ምሳሌ ስናደርግ ብሶተኛን ሰው ይመስልናል ማለት ነው። ይቆያል።